ኦልሞስት ዊክሊ ዌቢናራችን ለተከታታይ 23ኛ ሳምንቱ ነው ማለት ነው ዛሬ። እንደተለመደው ዛሬም ቶፕ ዳውን አናሊሲስ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን ማለት ነው ቀለል ባለ መንገድ ለማየት እንሞክራለን። ከጎልድ ነው የምንጀምረው። ጎልድን ከዊክሊ ጀምረን ኔክስት ዊክ ምን እንጠብቅ የሚለውን በደንብ አንደርስታንድ ለማድረግ እንሞክራለን እና በደንብ ታይም ፍሬሞችን ደግሞ በደንብ አላይን ለማድረግ እንሞክራለን። ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን እንቅስቃሴ በደንብ ለማያያዝ እንሞክራለን። ኦቨርኦል እንግዲህ ጎልድ እንደምትመለከቱት ባለፈው ታስታውሳላችሁ ኢንሳይድ ባር ቦዲ ክሎዥር ሰጥቷል። ለሚቲጌሽን ነው የመጣው የዚህኛው ሳምንት ሞስት ፕሮባብሊ ወደ ላይ ፑሽ ያደርጋል ምናምን ብለን ነበር ላስት ዊክ የሰራ ነው እና የዚህኛው ሳምንት ስትመለከቱት የሚቀጥለው ሳምንት ፕራይስ አክሽን ሊሆን የሚችለው ሪትረስመንት እስከዚህ ኤሪያ ኤክስፔክት እናደርጋለን። ይሄ ኤሪያ ማለት በፕራይስ ሌቭል ደረጃ ማለት ነው። እስከምን ድረስ ነው የሚለውን ድሮይንግ ቱልሳችን እናስቀምጥበትና እንደዚህ አድርገን ማለት ነው በድሮይንግ ቱልሳችን። እሺ በጣም አሪፍ። በድሮይንግ ቱልሳችን የፊውቸር ፕራይስ ሌቭላችን ሪትረስመንት ማለት ነው አዲስ ካንድል ኦፕን እንዳደረገ እስከዚች ኤሪያ ቢመጣልን ሰርድ ካንድል ሜትጌት የሚደረግበትም ኤሪያ ይሆንልናል። በጣም ስትሮንግ ሰፖርት ይሆነናል ማለት ነው። ይሄ ፕራይስ ሌቭል ማለት ደግሞ በፕራይስ ደረጃ እንደምታዩት ኦልሞስት ወደ 4170 አካባቢ ያለችውን ኤሪያ ማለት ነው መቶ ሜትጌት ካደረገልን ሃይስቱን ቴክናውት ሳያደርግ ከመጣ ማለት ነው እና እዚች የፕራይስ ሌቭል ከመጣልን በደንብ ትኩረት ሰተን ማየት ይኖርብናል። ቱ ዘ አፕሳይድ በደንብ ፑሽ ያደርጋል ብለን ኤክስፔክት እናደርጋለን። ይሄ ከሃየር ታይም ፍሬም ወይም ከዊክሊ ታይም ፍሬም አንጻር ነው የምንመለከተው። ዘን ወደ ዴይሊ ታይም ፍሬም እንምጣና ዴይሊ ታይም ፍሬም እዚህ ኤሪያ ላይ ምን አለ የሚለውን ለማየት እንሞክራለን። ይሄ ኤሪያ ማለት እንግዲህ በዊክሊ ታይም ፍሬም ምንድነው ብለናል? በዊክሊ ታይም ፍሬም ሰርድ ካንድል ሜቲጌሽን የሚሆንበት ነው። በዴይሊ ታይም ፍሬም ስትመጡ ደግሞ ልክ እንደምትመለከቱት የዴይሊ አንሜትጌትድ ኦርደር ፍሎ ታገኛላችሁ። ፕራይስ ልክ መጣ ሪጀክት ተደረገ፣ ድጋሚ መጣ ሪያክት አድርጎ ወይም ብሬክ አድርጎ ሄዷል። ሞስት ፕሮባብሊ ፕራይስ ይሄንን መጥቶ ሜትጌት የሚያደርግልን ከሆነ ኦርደር ፍሎም ነው የሚሆነው። አት ሴም ታይም ከታች በኩል ለሚመጣው ትሬንዳችንም ደግሞ ለሰርድ ተች ሆኖ ሊያገለግለን ይችላል። ኦቨርኦል ሪትረስመንት ካገኘን እና እዚህ የፕራይስ ሌቭል ካገኘን ሞር ወደ ባይ ትኩረት ሰተን ማየት ይኖርብናል ማለት ነው። በአጠቃላይ ከዚህ ወደ ላይ ባይ ብለን ለማሰብ ከፈለግን ደግሞ ሬንጃችን አሁንም እናስቀምጣለን። በተለይ ደግሞ ወደ 4 አወር ዝቅ ስንል እዚህ ኤሪያ ላይ ምን ባይ ነው ሞር ወደ ባይ መሄድ ያለብን የሚለውን እናየዋለን ማለት ነው። ስለዚህ ከዴይሊ ታይም ፍሬም አንጻር ኦቨርኦል አሁን ፕራይስ ያለበት ኤሪያ ምንድነው? ኪሌቭል ላይ ነው ማለት ነው። ይሄው ኪሌቭል ላይ ነው። ይህንን ወደ ላይን ቻርት ላድርግና በደንብ አድርጌ ላሳያችሁ። ይሄ ኪሌቭል ነው። የዴይሊ ታይም ፍሬም በጣም ወሳኝ የሚባል ኪሌቭል ላይ ነው ያለው። እንግዲህ ፕራይስ ወደ ላይ በሚሄድበት ጊዜ እዚች ጋር እንደምታዩት ሪጀክት የተደረገበት ኤሪያ ነው። አት ሴም ታይም ድጋሚ መጥቶ አሁንም ሪጀክት የተደረገበት ነው። አሁንም መጥቶ ያለው እዚች ኤሪያ ላይ ነው። እዚች ኤሪያ ላይ ክሊር የሆነ ኮንፈርሜሽን ከሰጠን ፕራይስ እስከምን ድረስ ሪትረስ የማድረግ እድል አለው ማለት ነው። እንደምታዩት እስከዚህ ኤሪያ ሪትረስመንት ኤክስፔክት እናደርጋለን ማለት ነው። እዚህ ከመጣ በኋላ ግን ወደ ላይ ይህንን ብሬክአውት ኤክስፔክት ይደረጋል። ለምን? ሰርድ ካንድል ሜቲጌሽን ነው። የዴይሊ ታይም ፍሬም ኦርደር ፍሎ ነው። ከዚህ በኩል ደግሞ ትሬንድ ላይን ሰርድ ተች የሚሆንበት ይሆናል ማለት ነው። ኦቨርኦል እችን ኤሪያ በደንብ ሞኒተር እናደርጋታለን ማለት ነው። ሪትረስመንት ካገኘን የኛ ትክክለኛ ፕራይስ አክሽናችን ነው የሚሆነው። ወደታች እንደዚህ ከመጣልን ሞስት ፕሮባብሊ ፕራይስ ወደ ላይ ፑሽ ሊያደርግ የሚችልበት እድል በጣም ሰፊ ይሆናል ማለት ነው። ይሄ ከዴይሊ ታይም ፍሬም አንጻር ነው እንደምታዩት። በዴይሊ ታይም ፍሬም በጣም ክሪቲካል የሚባል ኪሌቭል ላይ ነው ያለው ፕራይስ። ይሄንን ኤሪያ ብሬክ ካደረገው ወደ ላይ በጣም ፑሽ ያደርጋል። አት ሴም ታይም እዚህ ኤሪያ ላይ ሪጀክት ከተደረገ እስከዚች ኤሪያ ድረስ ሪትረስ የማድረግ እድል እንዳለው እንመለከታለን ማለት ነው ከቴክኒካል ዋይዝ። ይህን ይዘን ወደ ነበረው ወደ ትራዲሽናል ጃፓን ካንድልስቲክ ስንመለስ ወደ 4 አወር ላይ ምን አለ የሚለውም 4 አወር መተን በደንብ እናያለን ማለት ነው። ኦኬ 4 አወር ላይ እንደምትመለከቱት ይሄ ኤሪያ ማለት አሁን በዴይሊ ታይም ፍሬም ያየ ነው በጣም ወሳኝ የሚባለው ኤሪያ ማለት ነው። ይሄ ኤሪያ ዴይሊ ወሳኝ የሚባለው ኤሪያ እዚህ ያለው ኤሪያ ነው። ስለዚህ የዴይሊ ታይም ፍሬም ይሄ ኤሪያ በጣም ክሪቲካል ኤሪያ ነው ለኛ።
እንደምትመለከቱት ይሄ ለእኛ በጣም ወሳኝ ኤሪያ ነው። ለምን ካላችሁ እዚህ ጋር የተፈጠረውን ሪያክሽን ማየት ትችላላችሁ። እዚህ ጋር የመጣውን ሪያክሽን ማየት ትችላላችሁ። ከዛ ባለፈው እዚህ ጋር መጥቶ ፌክ አውት አድርጎ ፌክ አውት ያደረገበትን ኤሪያ እዚህ ላይ ሜትጌት አድርጎ ድሮፕ ያደረገበትን ማየት ትችላላችሁ። አሁንም ከታች ልክ እንደዚሁ ፌክ አውት አድርጎ ወደ ላይ ፑሽ ያደረገበትን ማየት ትችላላችሁ። አሁንም ከታች በኩል ልክ እንደዚሁ ፌክ አውት አድርጎ ወደ ላይ ፑሽ ያደረገበትን ማየት ትችላላችሁ። ኦቨርኦል ስፔሻሊ ላይን ቻርት ስታደርጉት ያው የፌክ አውት ጉዳይ ጥርት ብሎ ይታያቸዋል። ማርኬት እንዴት እንደሚሰራ ማለት ነው። ወይም ማርኬት እንዴት ፋንክሽን እያደረገ እንደሚሄድ በደንብ መመልከት ትችላላችሁ። ስለዚህ ፌክ አውት ኦቨርኦል በጣም ስትሮንግ ሪቨርሳል ፕራይስ አክሽን ነው። አሁን ባለንበትም ሰሞኑን እዚህ ጋር ምን አድርጓል? ፌክ አውት ሰርቶ ነው ፕራይስ ወር ላይ ሄደው ማለት ነው። አሁን ካለበት ዳይሬክሽን አንጻር ስንመለከት ፕራይስ ስፔሲፊክሊ ምን ላይ ደርሷል ማለት ነው። እዚህ ጋር ፌክ አውት ተደርጎበት የነበረው ኪሌቭል ላይ ነው ማለት ነው። ይሄ ኤሪያ ኪሌቭል ነው። ይሄንን ኤሪያ ብሬክ ካደረገ ሞር ላይ በደንብ ፑሽ ያደርጋል። ሞስት ፕሮባብሊ እስከዚህ ኤሪያ ድረስ ኤክስፔክት እናደርጋለን። እዚህ ጋር ደግሞ ሪጀክት ከተደረገ ተመልሶ እስከዚህ ኤሪያ ድረስ የመምጣት ተንደንሲ እንዳለው እንመለከታለን ማለት ነው። ጥርት አድርገን ለማየት ስንሞክር አሁን ፎር አወር ላይ ወደ ኖርማል ትራዲሽናል ካንድል ስቲክ መልሰዋለሁ። ሃይራይ መስራት ከብዶት ኮንፈርሜሽን ከሰጠን ወደ ታች አብረን እንመጣለን። ወደ ታች አብረን ስንመጣ ደግሞ ሜትጌት የሚደረጉ ኪሌቭሎችን አይደንቲፋይ እናደርጋለን ማለት ነው። ከዚህ አቅጣጫም ትሬንድ አለን፣ እስከዚህ ትሬንድ ኤክስፔክት እናደርጋለን። ይሄ ኦርደር ፍሎ ሜትጌት የሚደረግበት ከዴይሊ ታይም ፍሬም የዴይሊ ታይም ፍሬም ኦርደር ፍሎን የዊክሊ ሲንግል ካንድል ሜትኬሽን ወይም ሰርድ ካንድል ሜትኬሽን እንመለከታለን። ወደ ኖርማል ካንድል ስቲክ ፓተርን ስንወስደው ይሄ እንደምትመለከቱት ኪ ሌቭላችን ነው ማለት ነው። ይሄው እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ ፌክ አውት አድርጎ ሜትጌት አድርጎ ድሮፕ ያደረገበት፣ አሁንም መጥቶ ሪጀክት የተደረገው እዚህ ጋር ነው። አሁን ነገ ልክ ማርኬቱ እንደተከፈተ የምናየው ካንድል ስቲክ ስትሮንግ ቦዲ ክሎጀር ከዚህ በላይ የምናገኝ ከሆነ ተረጋግተን አብረን ወር ላይ ለመሄድ ፕላን እናደርጋለን። ከዚሁ እዚች ጋር ደግሞ ክሊር የሆነ ሳይድ ባር ቦዲ ክሎጀር ሊሆን ይችላል። ኤኒ የሎወር ታይም ፍሬም ሰፕላይ ዲማንድ ወደ ሰፕላይ ፍሊፕ ማድረግ ሊሆን ይችላል። ካገኘን ተከትለን ወደ ታች እስከዚህ ኤሪያ እንመጣለን ማለት ነው። ወደ አንሜትጌትድ ኦርደር ፍሎ፣ ወደ ዊክሊ ሲንግል ካንድል ወይም ሰርድ ካንድል ሜትጌሽን የሚደረግበት እና ወደ ዴይሊ ኦርደር ፍሎ ማለት ነው። እና የፎር አወርም አንሜትጌትድ ኦርደር ፍሎ ነው ይሄ ኤሪያ። እስከዚህ ኤሪያ ኤክስፔክት እናደርገዋለን ማለት ነው። ስለዚህ ሞስት በዴይሊ ታይም ፍሬም ቅድም ያልነው 4170 ኤሪያ ማለት እቺ ኤሪያ ማለት ነው። የዴይሊ ኦርደር ፍሎ ሜትጌት የምትደረግበት። ስለዚህ እስከዚህ ኤሪያ ድረስ ወደታች ኤክስፔክት እናደርጋለን። ይሄን ይዘን እስኪ 50 ሚኒት ታይም ፍሬም ምን አለ የሚለው እንየው በደንብ። ኦኬ 50 ሚኒት ታይም ፍሬም እንደምታዩት ፕራይስ ኤክስትሪምሊ አፕ ትሬንድ ነው። ወደ ታች ለመውረድ ነገ ምንድነው የምንጠብቀው? ፕራይስ ሃየር ሃይ መስራት ከብዶት ኢንገልፍ ከተደረገ እችኛዋን ኤሪያ ብሬክ ካረጋት ወደ ታች ማለት ነው ተከትለን ሰርድተች የሚሆንበት ወይም ደግሞ ኦርደር ፍሎ መጥቶ ሜትጌት የሚያደርግበት ላይ ጠብቀን አብረን ወደ ታች መውረድ እንችላለን። አንድ አይ ከዚህ ቀጥታ ሄዳለሁ ካለ ይሄንን ብሬክ የሚያደርገው ከሆነ መጥቶ ሜትጌት ሲያደርግ ጠብቀን አብረን ወደ ላይ እንሄዳለን ማለት ነው። ስለዚህ ነገ ጧት ልክ ማርኬቱ እንደተከፈተ ትኩረት የምናደርገው እዚች ላይ ነው። አንደኛ እችን ኤሪያ በደንብ ሞኒተር እናደርጋለን። አዘ ሴም ታይም ሁለተኛ ደግሞ እችን ኤሪያ ሞኒተር እናደርጋለን እና እዚህ ያለበት ቦታ ላይ ፕራይስ ይሄን ወደ ላይ ብሬክ የሚያደርግልን ከሆነ መጥቶ እዚህ ኤሪያ ሲመጣ ማለት ነው ሌላኛው ካንድል ስቲክ ላይ ክሊር የሆነ ነገር ካየን አብረን ወደ ላይ እንሄዳለን። እዚህ ጋር ሃየር ሃይ መስራት ከብዶት እችን ድማንዷን ወደ ሰፕላይ ፍሊፕ ካደረጋት ግን ተከትለን አብረን ወደ ታች እንወርዳለን ማለት ነው። በዚህ ቀለል አድርጋችሁ ማየት ትችላላችሁ ጎልድ ላይ ያለውን ነገር። ስለዚህ ጎልድን ከዊክሊ እስከ 50 ሚኒት ታይም ፍሬም በዚህ መንገድ አይተናል። ሬንጃችን አስቀምጠናል። ከዛ ወደ ዴክስዋይ እንሄዳለን። ዴክስዋይንም እንደዚሁ ከምን እንጀምራለን? ከዊክሊ ታይም ፍሬም እንጀምራለን ማለት ነው። ስለዚህ በዊክሊ ታይም ፍሬም ማርኬቱን ሳፕ እናድርገውና በዊክሊ ማርኬት እዚህ ጋር ምንድን ነው እያደረገ ያለ የሚለውን እናያለን። እሺ በዊክሊ ታይም ፍሬም ስናይ ደግሞ ያው ባለፈው ሳምንት እንደተነጋገር ነው ኢንገልፍ ወዳደረገበት ኤሪያ ለሪትረስመንት ወደ ታች ይመጣል ብለን ነበር ያወራ ነው። መጥቷል። እዚች ኤሪያ ላይ ነው ያለው። እዚች ኤሪያ ላይ ሪጀክት ተደርጎ ወደ ላይ ሊሄድ የሚችልበት እድል እንዳለ ኤክስፔክት አደርጋለሁ። አንደኛ
የፕሪቪየስ ካንድልስቲክ ሃይስቱን ቴክናውት አላደረገም። ሁለተኛ ገልፍ ያደረገበት ዞን እንደ ድማንድ ስለሆነ አሁን ድማንዱ ላይ ነው ያለው። ስለዚህ ከዊክሊ ታይም ፍሬም ዲኤክስዋይ ሞር ወደ ላይ ኤክስፔክት ይደረጋል ማለት ነው። እና እስኪ ወደ ዴይሊ ታይም ፍሬም መለስ እናድርገውና ምን ላይ ነው ያለው የሚለው እናየው። እንግዲህ በዴይሊ ታይም ፍሬም እንደምታዩት ፕራይስ ሰርድ ተች ላይ ነው ያለው። አት ደ ሴም ታይም ያው ፑልባክ ሰርቶ መጥቷል። እንግዲህ ወደ ላይ ተመልሶ ይሄን ፑልባክ ከሰበረልን ኦርደር ፍሎ ሽፍት ይሰጠናል። ሃየር ሃይ ሎወር ሎ መስራት ከከበደውና ኮንፈርሜሽን ከሰጠን ተያይዘን እንቀጥላለን ወደ ላይ ማለት ነው። ሶ ሞስት ፕሮባብሊ ይሄ ፕራይስ በደንብ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። እዚህ ጋር መጣ፣ ሪጀክት ተደረገ። ድጋሚ መጣ፣ ሪጀክት ተደርጓል። ያው ሰምሃው ሃየር ሃይ ግን መስራት አልቻለም። ሶ ስቲል ኮንሶሊዴት እያደረገ ነው ያለው። ከዚህ ሃየር ሃይ ወደ መስራት ወደ ላይ ፑሽ ያደርጋል ብዬ ኤክስፔክት አደርጋለሁ። ይሄ የምነግራችሁ ከቴክኒካል ዋይዝ ነው። ነገር ግን ፕራይስ ይሄንን ብሬክ የሚያደርገው ከሆነ ብሬክአውቱ ሰክሰስፉል ከሆነ አብረን ወደ ታች መመልከት ይጠበቅብናል። ስለዚህ አሁን ካለው ከዳይሬክሽን አንጻር ግን የአፕ ትሬንድ ዳይሬክሽኑ ያመዝናል ማለት ነው፣ ዊክሊም ዴይሊም። አት ደ ሴም ታይም እስቲ ፎር አወር እንምጣና ፎር አወር ላይ ምን አለ የሚለውን ለማየት እንሞክራለን። ፎር አወር ላይ እንደምታዩት አሁንም ሪጀክት እየተደረገ ያለው ተመሳሳይ ኪሌብል ላይ ነው። ይሄ ባለፈው ያስቀመጥነው ኪሌብላችን ነው እና ይሄ ኪሌብል እዚህ ጋር ሪጀክት የተደረገበት ከዛ መጥቶ እዚህ ጋር ሪጀክት የተደረገበት መጥቶ እዚህ ሪስፔክት የተደረገበት መጥቶ እዚህ ጋር አሁንም ሪስፔክት የተደረገበት አለ። ሶ ወደ ታች ፌክ አውት የሚያደርግ ከሆነ ፕራይስ እዚህ ጋር ኢንሳይድ ባር ቦዲ ክሎጀር ከሰጠን ወይ ምናምን እና ደግሞ ሎወር ሎ መስራት ከከበደው ወደ ላይ ፑሽ ያደርጋል ብለን ኤክስፔክት እናደርጋለን። በዛ መሰረት ኢንትሪያችን እዚህ ኤሪያ ላይ ካገኘን እንወስዳለን ማለት ነው። ሶ አሁን ይሄ ሎወር ታይም ፍሬም ላይ ጥርት ያሉ ነገሮችን ለማየት እንሞክራለን። ኦቨርኦል ግን ስቲል አሁን ያለው ኪሌብል ላይ ነው። ኪሌብሉ ላይ ደግሞ ክሊር የሆነ ሪቨርሳል ኮንፈርሜሽንም ገና አላገኘንም። አት ደ ሴም ታይም ኮንቲኔሽን ወይም ደግሞ ብሬክአውት ፓተርንም አላየንም ማለት ነው። እና 50 ሚኒት ታይም ፍሬም እንመጣና ያሉ ነገሮችን አስቀምጠን እንሄዳለን። ስለዚህ 50 ሚኒት ታይም ፍሬም በጣም ቀለል አድርጌ ነው የምነግራችሁ። እችን ኤሪያ ፕራይስ ወር ላይ ብሬክ ካደረገ አብራችሁ መሄድ ነው። ይሄ ኤሪያ በጣም ለኛ ወሳኝ ኤሪያ ነው። ሂስቶሪካል ማየት ትችላላችሁ። ስለዚህ ኢፍ ፕራይስ አሁን ባለው ሁኔታ ይህንን ኤሪያ ብሬክ የሚያደርግ ከሆነ እዚህ ኤሪያ ላይ ሪጀክት ይደረግና ተመልሶ እዚህ ኤሪያ ላይ ሲመጣ ልንጠብቀን አብረን ወደ ላይ መሄድ እንችላለን ማለት ነው። ሶ በዚህ ልክ ማየት ትችላላችሁ ማለት ነው። ይሄንን ወደ ላይ ብሬክ ካደረገ አሁን ያስቀምጥኩላችሁን ይሄን ሬንጅ ወደ ላይ ብሬክ የሚያደርግ ከሆነ አሁን ይሄ ሰፕላይ ዞን ነው። ፕሪቪየስሊ ፕራይስ መጥቶ እዚህ ጋር ሪጀክት ተደርጓል። ድጋሚ መጣ ለሁለተኛ ጊዜ አሁንም ሪጀክት ተደርጓል። ኢፍ አሁንም ሪጀክት የተደረገበት ኤሪያ ብሬክ ከተደረገ ወደ ላይ እና ከሄደ ሰርድ ካንድል ሜቲኬሽን ወይም ደግሞ መጥቶ ሜትጌት በሚደረግበት ጊዜ እንደ ፌክ አውት ኮንሲደር አድርገን ዳይሬክትሊ ከዚህ ኢንትሪያችን መውሰድ እንችላለን ማለት ነው። ስለዚህ ዲኤክስዋይንም በዚህ ልክ ማየት እንችላለን። ሞስት ፕሮባብሊ ዲኤክስዋይ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። አሁን በቀጥታ የምንሄደው ወደ ጃፓኔን ነው የሚሆነው ማለት ነው። ጃፓኔን ያው ከዊክሊ ታይም ፍሬም እንጀምርና ምንድነው እየተካሄደ ያለው በዊክሊ ታይም ፍሬም የሚለውን ለማየት እንሞክራለን። ሶ ይሄ ዴይሊ ታይም ፍሬም ካንድልስቲካችን ነው። ወደ ዊክሊ ታይም ፍሬም ስንሄድ የባለፈውን ካንድልስቲክ በቦዲ ዝቅ ብሎ መስበር አልቻለም። ኢንሳይድ ባር ሆኗል። ምናልባት ማለት ነው የሚቀጥለው ሳምንት የሚፈጠረው ማርኬት ለኛ በጣም በጣም ወሳኝ ማርኬት ነው ማለት ነው። አሁን ሁለት ሴናሪዮ ነው ለኔክስት ዊክ እዚህ ጋር የምናየው። የመጀመሪያው ኢፍ ኢንሳይድ ባር ሆኖ ቦዲ ክሎጀር ከሰጠ እዚህ ጋር ዛ አፕሳይድ ማለት ነው። እዚች ኤሪያ ላይ እንደዚህ እንገልፍ ካደረገ ኢንሳይድ ባር ቦዲ ክሎጀር ከሰጠ ኢንሳይድ ባር ቦዲ ክሎጀር የሰጠውን ማርኬት ተከትሎ እስከዚህ ኤሪያ ድረስ እስከ ተቃራኒ ካንድልስቲኩ ወይም ደግሞ እስከዚህኛው ሆሪዞንታል ኪ ሌቭል ድረስ ፑሽ የማድረግ እድል ይኖረዋል። እዚህ ከመጣ በኋላ ደግሞ ያለውን ፕራይስ አክሽን እናያለን። ብሬክ ካደረገ ቴክ አውት ይሆናል። ሰፕላይ ወደ ዲማንድ ፍሊፕ ስለሚያደርግ ዲማንዱ ላይ ይዘን እንቀጥላለን። ይሄም ማሳያችሁ ከምን አንጻር ነው? ከዊክሊ ታይም ፍሬም አንጻር ነው። ሶ የሚቀጥለው ሳምንት ላይ ፎርም የሚያደርገው ፕራይስ አክሽን ለኛ በጣም በጣም አስፈላጊ ነው። ሁለተኛው ሴናሪዮ የሚሆነው ደግሞ ኢፍ ፕራይስ ከዚህ ካንድልስቲክ በታች እንደዚህ የሚዘጋ ከሆነ ሞስት ፕሮባብሊ በሚቀጥለው ሳምንት
ኤንትሪ ፈልገን ወደ ታች የምንሄድበት አጋጣሚ ይፈጠራል ማለት ነው። ስለዚህ ከዊክሊ ታይም ፍሬም አንጻር ኢንሳይድ ባር ቦዲ ክሎዥር ካላገኘንም ገና ነው። ኢንሳይድ ባር ካንድል ስቲክ ግን ፎርም አድርጓል፣ ክሊር አይደለም ማለት ነው። እና ሞር እስኪ ወደ ዴይሊ ታይም ፍሬም መተን እናያለን። ከዴይሊ ታይም ፍሬም አንጻር ስትመለከቱት አሁንም መምጣት ያለበት ቦታ ላይ ገና አልመጣም። ባለፈው ያወራንበት ይመጣል ብለን ኤክስፔክት ያደረግንበት ቦታ አለ። እሱ ድረስ እንጠብቀዋለን። እዚህ ኤሪያ መምጣት አለበት። ይህን ኤሪያ ብሬክ ካደረገ እዚህ ሲመጣ ጠብቀን አብረን ወር ላይ እንሄዳለን ተባብለናል። እዚህ ኤሪያ ከመጣ በኋላ በትክክል ሪጀክት የሚደረግ ከሆነ ደግሞ አይራይ መስራት ከከበደው አብረን እንወርዳለን ተባብለናል። ስለዚህ ፕራይስ ሞስት ፕሮባብሊ እስከዚህ ኤሪያ ድረስ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ግን ኤኒቲንግ ካን ሀፕን። እዚህ ላይ ያለውን ኔክስት የሚፈጠረውን ፕራይስ አክሽን በደንብ ማየት ይጠበቅብናል። እስኪ ሞር ዙም እናድርገውና ወደ 50 ሚኒት ታይም ፍሬም ወረድ ብለን እንየው። አሁን ባለው ሁኔታ ዙም ስታደረጉት ወደ 50 ሚኒት ታይም ፍሬም ስታመጡት የፕራይሱ ኪ ሌቭል ያለው እዚህ ጋር ነው። ፕራይስ ወደ ላይ የሚሄድ ከሆነ ይህንን ኤሪያ ብሬክ ያድርግልን መቶ ሜትጌት በሚያደርግበት ጊዜ ተከትሎ መሄድ ይቻላል። አረ ፕራይስ ወደ ታች ነው የሚሄደው ምናምን ብለን ካሰብን እዚህ ኤሪያ ላይ ማለት ነው ይሄኛውን ፓርት ተመልሶ መጥቶ ሆሪዞንታል ኪ ሌቭሉን ጭምር ብሬክ ማድረግ አለበት። ስለዚህ አሁን ባለው ሁኔታ ክሊር የሆነ ፕራይስ አክሽን የለውም። ገና ቢልድ እያደረገ ነው። በዊክሊ ታይም ፍሬም ኢንሳይድ ባር ነው የተፈጠረው። በዴይሊ ታይም ፍሬም ሞር ክሊር አይደለም። በፎር አወር ታይም ፍሬም ስትመጡ ደግሞ ሞስት ፕሮባብሊ እንደምታዩት አኮምሌሽን ወይ ወይም ሳይድ ዌይ እየሄደ ነው እየተንቀሳቀሰ ያለው። ስለዚህ ክላሪቲ ጎለዋል። 50 ሚኒት ታይም ፍሬም ስትመጡ ያው ከትሬድ ኢንሳይት ስትራቴጂ አንጻር እዚህ ጋር ፌክ አውት አድርጓል። ፌክ አውት ያደረገበት ቦታ ላይ መጥቷል። ማርኬት መጣ፣ ሪጀክት ተደረገ፣ ጋሚ መጣ፣ ወደ ላይ ኦርደር ፍሎ ሽፍታ መጣ፣ ቀጥ ብሎ መጣ። እዚህ ጋር ሰጠ፣ እንደምታዩት ሄደ። አሁን እዚህ ውስጥ ነው ኮንሶሊዴት እያደረገ ያለው። አለየለትም፣ ምንም የለየለን ነገር የለም ማለት ነው። ይህ የምትመለከቱት አሁን 50 ሚኒት ታይም ፍሬም ነው። ስለዚህ ለእናንተ የትሬድ ኦፖርቹኒቲ ከማየት አንጻር ምን ብናደረግ ጥሩ መሰላችሁ? ስለዚህ እኔ ፐርሰናሊ እንደዚህ አድርጋችሁ ከዚህ አንድ እዚህ ጋር ሁለት አሁን ሰርድተቹ ላይ ምናምን ያለው ይሄን ትሬንድ በደንብ ሞኒተር ለማድረግ ሞክሩ። ከላይ በኩልም አት ዘ ሴም ታይም እዚህ አሁን ያለበትን ቦታ በደንብ ሞኒተር አድርጉት። ኢፍ ፕራይስ አሁን ካለበት ኤሪያ ይሄንን ብሬክ የሚያደርግ ከሆነ መጥቶ ይሄንን ኤሪያ ሜትጌት አድርጎ ይቀጥላል ማለት ነው ቱ አፕሳይድ። አት ዘ ሴም ታይም ወደ ታች ለማሰብ የግዳውን የሰመርኩላችሁን ትሬንድ ላይን ወደ ታች ቫዮሌት ማድረግ አለበት። ሰፕላዩ አይሚን ድማንድ የነበረውም ወደ ሰፕላይ ፍሊፕ ማድረግ አለበት፣ ወደ ታች መዞር አለበት ማለት ነው። እሱ ካረገልን ተመልሶ ሜትጌት በሚያደርግበት ጊዜ ወደ ታች አብረን እንቀጥላለን። አሁን አለየለትም፣ በዚህ መንገድ እናየዋለን ማለት ነው። ቀጣይ እንግዲህ የዩኤስዲ ጄፒዋይ ነው። የዩኤስዲ ጄፒዋይን ጀስት ፎር አወር ላይ ብቻ ያለውን ነገር ላሳያችሁና ከዛ ወደ 50 ሚኒት ታይም ፍሬም እመጣለሁ። ሬንጁ እንደዚህ ያስቀምጥላችኋለሁ። በፎር አወር እንደምታዩት አኮሙሌሽን ውስጥ ነው ያለው፣ አለየለትም፣ ግራ ተገብቶ ነው ያለው ማርኬት። ከታች በኩልም እንደምታዩት ነው። ስለዚህ ፕራይስ በጣም ኮምፕረስ እያደረገ ከመጣ ወደ አንደኛው ዳይሬክሽን በትኖት ይወጣል፣ ወይ ወደ ላይ ይሄዳል ወይ ደግሞ እዚህ ጋር በደንብ ፑሽ ሊያደርግ የሚችልበት እድል ይፈጠራል። ስለዚህ አሁን ወደ የት ነው ፕራይስ የሚሄደው የሚለውን ጥያቄ መመለስ የምንችልበት ሁኔታ ላይ አይደለንም ያለነው። ጀስት እንደ ኮንፈርሜሽን የምንጠብቀውም ከምን አንጻር ነው? ሌሎች ፖዘቲቭ እና ኔጌቲቭ ኮሬሌትድ አሴቶችን በደንብ ጥርት አድርገን ለማየት እንሞክራለን። ማርኬት ወዴት ሊንቀሳቀስ ይችላል ከዚህ አንጻር የሚለውን እናያለን። አሁን ባለው ሁኔታ ግን ዩኤስዲ ጄፒዋይ ላይም የጃፓኔን ላይም እንዳሳየዋችሁ ክላሪቲ ጎለዋል። ማርኬት በጣም ኤክስትሪምሊ ኮንሶሊዴሽን ውስጥ ነው ያለው፣ አለየለትም። ስለዚህ ከዚህ ከኮንሶሊዴሽን ፌዝ እስኪወጣ መታገስ ይኖርብናል። ስለዚህ ለእናንተ እዚህ ጋር እንደዚህ አድርጌ የሆነ ነገር ላስቀምጥላችሁና ይህንን ኤሪያ ወደ ታች ብሬክ ማድረግ አለበት። አንድ ይሄኛውም ደግሞ ይሄንን ኤሪያ ወደ ታች ይሄንን ሞኒተር አድርጉት። በቃ እኔ እናንተም ቢያደርገኝ ሞኒተር የማደርገው ይችን ኤሪያ ነው። እዚህ ኤሪያ ላይ እንደምታዩት ፕራይስ ይሄን ወደ ላይ የሚሰብረው ከሆነ
ወደ ድማንድ ምናምን ወይም ደግሞ የሆነ ነገር ፍሊፕ ያደረገበት ቦታ ላይ ጠብቄ ሲመጣ አብሬ ወደ ላይ ለመሄድ ፕላን አደርጋለሁ። ኤፍኤም ፕራይስ ወደ ታች ብሬክ የሚያደርግ ከሆነ አሁንም እንዳልኳችሁ ወደ ታች በዚህ መንገድ ነው የምንቀጥለው። ስለዚህ አለየለትም። የኤስዲ ጄፒአይ እና የጃፓኔን በዚህ መንገድ እናየዋለን። ኦቨሮል ግን የዲኤክስዋይ አሁን ያለበት ቦታ ላይ ብሬክ አድርጎ ወደ ታች ሊቀጥል ይችላል፣ ሪቨርስ ሊያደርግ ይችላል። እሱም እንደዚሁ። አሁን በቀጥታ ወደ ዩሮ ኒድ እና ዩሮ ላይ ያለውን ነገር እናያለን። ዩሮ ይሄ የምትመለከቱት የመጀመሪያው ወደ ዊክሊ ታይም ፍሬም ከፍ እናደርገውና ዩሮ በዊክሊ ታይም ፍሬም ምን ላይ ነው የሚለውን እናያለን ማለት ነው። እዚህ ወደ ዊክሊ ታይም ፍሬም ስንወስደው በዊክሊ ታይም ፍሬም ፕራይስ ኮንቲኔሽን ወደታች መሄድ እንዳለብን ነው የሚያመላክተው። ከምን አንጻር ለምን ካላችሁኝ ፕራይስ ፕሪቪየስሊ ሪጀክት የተደረገ ኦልሬዲ እዚህ ጋር ክሊር የሆነ ሰፕላይ ዞን አለ። ይህ ሰፕላይ ዞን እዚህ ጋር ማየት ትችላላችሁ። ከዚህ ጀምራችሁ ማየት ትችላላችሁ። መጀመሪያ ወደ ላይ ብሬክ እንዳደረገ ድማንድ ነበር፣ እዚህ መጣ። አሁንም እዚህ ድማንዱ ጋር ስትራግል ለማድረግ ሞከረ፣ ግን አልቻለም፣ ድሮፕ አደረገ። አሁን ፕራይስ እንደምታዩት ተቃራኒ ካንድልስቲኳን ሄዶ ሜትጌት አደረጋት እና ወደ ታች ፑሽ እያደረገ ነው ማለት ነው። ሶ እዚህ ላይ አሁን በዊክሊ ታይም ፍሬም ምን ይታያል ብትሉኝ የፕሪቪየስ ዊክ ስትሮንግ ቦዲ ክሎጀር አምጥቷል። ሶ ሞስት ፕሮባብሊ ሎስቱን ቴክናውት ሳያደረግ ወደ ላይ ሄዷል። ኔክስት ዊክ ማርኬት ኦፕን እንዳደረገ ወደ ታች ኤክስፔክት አደርጋለሁ። እኔ እንደዛ ነው ኤክስፔክት የማደርገው። ይህንን ዳታን ይዝና ወደ ዴሊ ታይም ፍሬም እንሂድ። እዚሁ ላይ ወደ ዴሊ ታይም ፍሬም ስናደርገው አሁን ሜጀር ኪሌብላችን ይሄ ነው ማለት ነው። የዴይሊ ሜጀር ኪሌብላችን እዚህ ጋር አለ ከጀርባ፣ እዚህም ጋር አለ እንደምታዩት፣ እዚህም ጋር አለ። ያው እዚህም ሪያክሽን አለው ለሶስት ጊዜ። ከዛ መጥቶ እዚህ ጋር ወደ ላይ ብሬክ አድርጎ መሄድ አልቻለም፣ ተመልሶ ፌል አድርጓል። እዚህ ጋር ወደ ታች ሰጥቷል ማለት ነው። አሁን ባለበት እንደዚህ ኮንሶልዴት እያደረገ ነው፣ ኮንሶልዴሽን ማርኬት ውስጥ ገብቷል። ስለዚህ ኮንሶልዴሽን ፌዝ ውስጥ ገብቷል። እሺ፣ እና ሞኒተር የምናደርጋት ኤሪያ አለች። አሁን ያለበት ኤሪያ ሞኒተር የሚደረግበት ኤሪያ ነው። ተቃራኒ ካንድልስቲክ ዋጋ ነው የመጣው። ስለዚህ በደንብ ጠንከር ብለን የምናያት ኤሪያ አለች። እሷ ኤሪያ ማለት እቺ ኤሪያ ማለት ናት። እቺ ኤሪያ ፕራይስ ሌብሏ እቺ ኤሪያ ነች። ኢንሳይድ ባር ቦዲ ክሎጀር ቱ ዘዳውን ሳይድ የሰጠበት ኤሪያ ላይ መጥቷል ማለት ነው። ከዛ 16 15 እቺ ኤሪያ ማለት 16 15 15 ማለት እቺ ኤሪያ ኪሌብል ነች። በደንብ አስተውላችሁ ካያችሁ እዚህ ጋር ሪጀክት የተደረገውን እዚህ ጋር ሪጀክት የተደረገውን እዚህ ጋር ሪጀክት የተደረገውን እዚህ መጣ ሪጀክት የተደረገውን እዚህ ሪጀክት የተደረገውን ወደ ታች ብሬክ አረኩት ብሎ ሪጀክት የተደረገውን ላስት ዊክ ሪጀክት የተደረገውን ሞስት ፕሮባብሊ እችን ኤሪያ ብሬክ እስካላደረገ ድረስ ወደ ላይ መመልከት አንችልም። ይሄንን ትሬንድ ላይን ከታች በኩል ያሰመርኩትን እሱን ብሬክ ካላደረገ ወደ ታች መመልከት አንችልም። ስለዚህ አሁን ነገር ግን አሁን ባለበት ሁኔታ ፕራይስ ወደ ምን አፕሮች እያደረገ ነው? ወደ ሰፕላይ ዞን አፕሮች እያደረገ ነው። ሶ እዚህ ሰፕላይ ዞኑ ላይ ከመጣ በኋላ ፕራይስ ተመልሶ ወደ ታች እስከዚህ ኤሪያ ኤክስፔክት ይደረጋል። እዚህ ከመጣ በኋላ ቴክ አውት ያደረገበት ኤሪያ ስለሆነ እሱን ደግሞ የምናየው ይሆናል ማለት ነው። ፕሮባብሊ ግን እንደነገርኳችሁ ዩሮን አሁን ባለው ፕራይስ አክሽን ኦር ወደ ታች ሊጋብዝ የሚችል ነገር እንዳለ አንደርስታንድ ማድረግ አለብን፣ ኔክስት ዊክ ማርኬት ፌል ካላደረገ። ሌላው ጊዜ ወደ ቢትኮይን እንምጣና ቢትኮይን ምን ላይ ነው ያለ የሚለውን እናያለን። ስትራክቸራል ዋይዝ ነው የምናየው ቢትኮይንንም። ያው ቢትኮይን ላስት ዊክ አውርተን ነበር። ላስት ዊክ ስናወራ እነዚህን 5 ካንድልስቲኮች ቀንሳችሁ ማውራት ትችላላችሁ። 5ቱ ካንድልስቲክ ማለት 1 ካንድልስቲክ፣ 2 ካንድልስቲክ፣ 3 ካንድልስቲክ፣ 4 ካንድልስቲክ፣ 5 ካንድልስቲክ። እነዚህ አልተፈጠሩም ነበር ላስት ዊክ ስንሰራ። ሶ ላስት ዊክ ምንድነው ያልኳችሁ ታስታውሱ ከሆነ ፕራይስ ገና እዚህ ጋር እያለ 86 87 ሺህ እያለ እስከ 83 ሺህ ምናምን ወደታች እንደሚወርድ አውርተን ነበር። ከዛ ግን ተመልሶ እስከ 93 ሺህ እንደሚመጣም አውርተናል ማለት ነው። ሶ ሁለቱንም በትክክል ታርጌት ሂት አድርጓል።
አሁን ደግሞ እዚህ ተቃራኒ ካንድልስቲክ ዋጋ ስለመጣ ምናልባት ሪጀክት ይደረጋል ብዬ ነው ኤክስፔክት እያደረኩ ያለሁት። ይሄ የነገርኳችሁ ከዴይሊ ታይም ፍሬም ከዊክሊ ታይም ፍሬምም ነው። የዊክሊው ካያችሁት ኢንሳይድ ባር ነው። ኦልሬዲ ዊክሊ ኢንሳይድ ባር ነው። በዴይሊ ካያችሁ ግን ሪትረስመንት አለው። ሁለት ነገሮች ናቸው። የመጀመሪያው ይሄን 93 ሺህ ላይ ያለውን ተቃራኒ ካንድልስቲክ ይሄን ሪስፔክት አድርጎ ፈርዘር ወደ ታች ፑሽ ማድረግ ነው አንድ። ካልሆነ ደግሞ ወደዚህ ሪትረስ አድርጎ መጥቶ እዚህ ኤሪያ ላይ ሃየር ሃይ መስራት አይሚን ሎወር ሎ መስራት ከብዱት ወደ ቡልሽ ክሊር የሆነ ስትራክቸራል ፎርሜሽን ወይም ፕራይስ አክሽን ቢልድ የሚያደርግበት ኤሪያ ላይ እንደርሳለን ማለት ነው። ስለዚህ አሁን ባለንበት ሁኔታ ከዊክሊ ታይም ፍሬም ከዴይሊ ታይም ፍሬም ወደ ታች በተወሰነ መንገድ ትንሽ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። እና ይህንን ዳታ ይዘን በቀጥታ ወዴት ነው የምንሄደው? ወደ ፎር አወር እንሂድና ፎር አወር ስትራክቸራል ዋይዝ ፕራይሱ ምን ላይ ነው ያለ የሚለውን እናያለን። እኔ ወደ ላይ በጣም ኮንፈርተብል መሆነው መቼ ነው? ኢፍ ፕራይስ እዚህ ጋር ከመጣ። እዚህ ጋር ከመጣ ግን ኦልሬዲ ፌክ አውት ነው። እንደገና ደግሞ እንደምታዩት ከግራ በኩል አንድ ሪጀክት፣ ሁለት ሪጀክት፣ ወደ ታች ብሬክ አረገ። እዛ እየመጣ ሪጀክት ይደረግ ነበር እዚህ ጋር እዛ ወደ ላይ ብሬክ አድርጎ ወጥቷል። ስለዚህ እዚህ ጋር ሲመጣ ዳይሬክት ኢንትሪ ነው የሚገባው ማለት ነው። ይሄ ፕራይስ ሌቭል በፊውቸር ቻርታችን 93300 ኤሪያ ላይ ከመጣ ቱ ዘ አፕሳይድ እንደዚህ ክሊር የሆነ ኮንፈርሜሽን ማየት አይጠበቅብንም። ሰፕላይ የነበረው ወደ ዲማንድ ፍሊፕ አድርጓል። ፍሬሽ ኪ ሌቭል ነው። እዚህ ጋር ከመጣ ስቶፕ ሎስ በትክክል የቱ ጋር ማስቀመጥ አለብን የሚለውን ብቻ ነው እናንተ መመራመር የሚጠበቅባችሁ። ስለዚህ 89 ሺህ ምናምን ኤሪያ ከመጣ በኋላ ድጋሚ ወደ ላይ ፑሽ ሊያደርግ የሚችልበት ሴንቲሜንት እንዳለ መረዳት ትችላላችሁ ማለት ነው። ከዛ ወደ 50 ሚኒት ታይም ፍሬም ስንመጣ የምናየው ብዙ የተለየ ነገር የለውም። የኤክስቼንጆችን ዳታ ግን ማየት እንችላለን። ኤክስቼንጆች ላይ እንዳልኳችሁ በጣም ኮንፈርተብል መሆን ያለብን ፕራይስ እዚህ ኤሪያ ከመጣ ነው። አዘ ሴም ታይም አሁን ያለበትን ሁኔታ ደግሞ ካያችሁት በፎር አወር ኦልሬዲ ኦርደር ፍሎ ሽፍት አድርጓል። ከዛ ኮንሶልዴት እያደረገ ወደ ላይ መጥቷል። እዚህ ላይ ክሊር የሆነ መግቢያ ከሰጠህ ወይም ደግሞ ክሊር የሆነ መግቢያ ከሰጠን ምን እናደርጋለን? ከዚህ በቀጥታ እስከዚህ ኤሪያ ድረስ አብረን እንወርዳለን። እዚህ እንደመጣ ደግሞ ቀጥታ እንይዘዋለን። ወደ ላይ አብረን ለመውጣት እናስባለን ማለት ነው። አሁን ያለበት ኤሪያ ላይ ቢትኮይን ሞር ወደ ሴል ያመዝናል ማለት ነው። ቅድም እኔ አንድ ጥሩ ፕራይስ አክሽን አግኝቼ ወደ ላይ ጀስት ሞክር ያለውኝ በጣም ቆንጆ ነበር። እውነት ለማውራት ለምንድን ነው የገባው ብትሉኝ መጀመሪያው ፕራይስ መጣ፣ ሪጀክት ተደረገ አንድ፣ አሁንም መጣ፣ ሪጀክት ተደረገ ሁለት፣ አሁንም መጣ፣ ሪጀክት ተደረገ ሶስት። ከዛ ወደ ላይ ብሬክአውት ኮንፊርምድ አይደለም፣ ፋይናል ወደ ላይ ሄደ። ከዛ ወደ ታች ወረደ፣ አሁንም መጣ፣ ግራ ያጋባ ነበር። ከዛ መጨረሻ ላይ ትናንት መጣ፣ ጀመረ፣ እዚህ ፕራይስ አክሽን ቢውልድ አደረገልን፣ ደገመ፣ አጠናከረልን። ጌኒንግ ሌቭል በጣም ስትሮንግ ጌኒንግ ሌቭል አገኘው። ከዛ መጣና ማኒፕሌት አደረገው፣ እዚህ ከግራ በኩል ያለውን ሊኩዲቲ ይሄንን አስወጣ እና ተመልሶ ይህንን ሰፕላዩን ወደ ዲማንድ ፍሊፕ አደረገው። ወደ ዲማንድ ፍሊፕ ያደረገበት ቦታ ላይ እንደምታዩት ይዘነው ያው ትናንት ማታም የነበረን ባክቴስት ስለነበር በዚህ መንገድ ታርጌት ሂት አድርጓል። ለምን ወጣ ካላችሁኝ ከፎር አወር አንጻር ከግራ በኩል አይታችሁት ከሆነ ፎር አወር ላይ ኦልሬዲ ምን ላይ ደርሷል? ቴክአውት ያደረገበት ይሄ ኪ ሌቭል የፎር አወር ኪ ሌቭሉ ጋር አፕሮች አደረገ እና እዚህ ኤሪያ ላይ አሁን ሰፕላይ ወደ ዲማንድ ፍሊፕ የሚያደርግበት ቦታ አሳያቸዋለሁ። እሱን ማድረግ ከቻለ ፕራይስ እስከዚህ ኤሪያ ድረስ የመምጣት እድል ይኖረዋል ማለት ነው። አሁን ምን እናደርጋለን? 50 ሚኒት ታይም ፍሬም ላይ እንደምታዩት ኦልሬዲ ፕራይስ ፌል አድርጓል። ለምን? ይሄ ኬሌብል ነው። አሁን ይሄንን ኬሌብል ብሬክ ካደረገ እንዳልኳችሁ ሞስት ፕሮባብሊ ወደ ታች ያመዝናል። ወደ ታች ከወረደ ተመልሶ ወደዚህ በሚመጣበት ጊዜ ሜትጌት ሲያደርግ ተቃራኒ ካንድልስቲኩ ጋር ምናምን ከመጣ ጠብቀን አብረን ወደ ታች አሁንም ድጋሚ መሄድ እንችላለን ማለት ነው። ኦቨርኦል ግን አሁን ባለበት ሁኔታ ወደ ታች ነው የምንመለከተው። እስከ 93 ሺህ ምናምን ወደ ታች ኤክስፔክት እናደርጋለን። በአጠቃላይ ቢትኮይን ይሄን ይመስላል። ቀጣይ
ዩኤስዲ ጄፒዋይ ላይ ያለኝን እይታ ላስቀምጥላችሁና ከዴይሊ ታይም ፍሬም ጀምሬ እሺ ኦኬ በጣም አሪፍ። ስለዚህ ይሄኛውን እንደምትመለከቱት ፕራይስ መጥቶ ሜትጌት ያደረገው ኪሌብሉን ነው። ፕራይስ መጣ፣ ሪጀክት ተደረገ፣ ወደ ላይ ሄደ። ከዛ በፊትም ወደ ላይ ሰበርኩ ብሎ ፕራይስ ወደ ላይ ይሞክር ነበር። አሁንም ወደ ላይ ይሞክር ነበር እና አሁን ፕራይስ ተመልሶ የመጣው እዚች ኤሪያ ላይ ነው። እችን ሜትጌት አድርጓታል። ሶ ኔክስት ዊክ ላይ ኤክስፔክት የሚደረገው ማርኬት ኦፕን እንዳደረገ ሃይስቱን አፕዴት አድርጎ ከተመለሰልን ዊች ኢዝ በጣም ፋንታስቲክ ይሆናል። ወደ ላይ በደንብ ፑሽ ያደርጋል። ከዛ ውጭ ግን አሁን ባለው ፕራይስ አክሽን ብንመለከተው ኔክስት ዊክ ላይ ማርኬት ወደ ታች ፑሽ ማድረግ እንዳለበት ነው ስጅስት የሚያደርገው ማለት ነው። ይህ እንግዲህ ዊክሊ ዳታ ነው። በዊክሊ ታይም ፍሬም ኦርደር ፍሎ ሚቲጌት አድርጓል ማለት ነው። ዘን በዊክሊ እንደዛ ካየን ዴይሊ ታይም ፍሬም እዚህ ቦታ ላይ ምን አለ የሚለውን ካየን ኪሌብል ነው። በቃ ሌላ ምንም ነገር የለው። አሁን ኪሌብል ላይ መጥቷል። ኪሌብል ላይ ሃይስቱን ቴክናውት አድርጓል። ትልቅ ማኒፕሌሽን የበዛበት ካንድልስቲክ ነው። የሳይድ ባር ቦዲ ክሎጀር ዳውን ሳይድ ከሰጠን እዚህ ጋር ተከትለን ወደ ታች አብረን እንወርዳለን። አትሊስት ሰርድተች የሚሆንበት ኤሪያ ድረስ እስከ ሰርድተቹ ድረስ አብረን እንወርዳለን ማለት ነው። ሰርድተቹ ላይ ከመጣ በኋላ ደግሞ እና ያለን ፕራይስ ሞስት ፕሮባብሊ ወደ ላይ በደንብ ጠንካራ ሙቭ ኤክስፔክት ይደረጋል። ስለዚህ አሁን ባለበት ሁኔታ በዚህ ልክ ነው የምናየው። አረ ወደ ታች አልመጣም ብሎ ፕራይስ ይሄንን ፍሊፕ ካደረገልን ግን ተመልሶ ሲመጣ ጠብቀን አብረን እንሄዳለን ማለት ነው እዚህ ኤሪያ ላይ። ሶ በዚህ መንገድ ፕላን እናደርጋለን። 50 ሚኒት ታይም ፍሬም እንደ ሬንጅ ማለት ነው። እናንተ ሞኒተር የምታደርጉበትን ኤሪያ አይደንቲፋይ እናደርግና አብረን ፎር አወር በኋላ ፎር አወር እንደምታዩት ማኒፕሌሽን በዝቶበታል። ኢፍ እዚህ ያለበት ቦታ ሃይራይ መስራት ከብዶት ሳይድ ባር ቦዲ ክሎጀር ቱ ዘዳውን ሳይድ ከሰጠን እንደነገርኩች ኤሪያ ብሬክ ከተደረገች ወደ ታች በደንብ ፑሽ ያደርጋል እስከዚህ ኤሪያ ብለን እናስባለን። አሁን ባለበት ሁኔታ ይሄ ያለበት ኪሌብል ነው። እችን ሪጀክሽን ኤሪያዋን ማለት ነው። እችን ኤሪያ ወደ ታች ብሬክ ካደረጋት ወደ ታች ይቀጥላል። አረ ወደ ላይ መሄድ ፈልጋለሁ ካለ ይህን ብሬክ ሲያደርግ አብሮ ወደ ላይ መቀጠል ይቻላል ማለት ነው። ስለዚህ ሞር ፎር አወር እና ወደ 50 ሚኒት ስንመጣ እይታችን ጥንቃቄ የሚፈለግበት ቦታ ላይ እንዳለን እንረዳለን። እና ወደ 50 ሚኒት ታይም ፍሬም ልውሰዳችሁ። ያ ስለዚህ 50 ሚኒት ታይም ፍሬም ማኒፕሌሽን ላይ ነው ያለው። ያ ስለዚህ ይህን እንደዚህ እናስተካክለውና ይህ እናደርጋለን። አሁን ኤክስትሪምሊ ኮንሶሊዴሽን ውስጥ ነው ያለው ማርኬት። ከዚህ ሬንጅ እስኪወጣ በደንብ መታገስ አለብን። ይህን ሪጀክሽን ማየት ትችላላችሁ። ይህን ማየት ትችላላችሁ። ይህን ማየት ትችላላችሁ። ከታች በኩልም እንደምታዩት ያለ አሪፍ እንቅስቃሴ ላይ ነው ያለው። ስለዚህ በፎር አወር አሁን ያለበት ቦታ ላይ ጥንቃቄ በተሞላበት መንገድ መጠበቅ ነው። ፕራይስ ይህንን ኤሪያ መጥቶ ብሬክ ካደረገ ወደ ላይ ማየት ነው። ፕራይስ ይህንን ብሬክ ካደረገ ወደ ታች እናየዋለን ማለት ነው እንጂ ከዛ ውጭ በበቀደም በነበረው በኒውሱ ምክንያት የተፈጠረ ካንድልስቲክ አለ እና እሱ ካንድልስቲክ ሃይስቱ እዚህ ጋር ነው ያለው። የዛ ካንድልስቲክ ሎስቱ እንደምታዩት እዚህ ጋር ነው ያለው። አሁን ኢንተርናል ሙቭን ማየት እንገደዳለን። ኢንተርናል ሙቭን ለማየት እንገደዳለን። ስለዚህ ሞስት ፕሮባብሊ ወደ ላይ ፑሽ ማድረግ እንዳለበት የሚጠቁሙ ፈንዳሜንታል ኢንሳይዶች አሉ ማለት ነው። እሺ ስለዚህ የኛው ሞር ክሊር የሆነላችሁ ይመስለኛል። እችን ኤሪያ ሞኒተር ማድረግ ነው። ፕራይስ ይሄንን ብሬክ ካረገ ምሳሌ ይሄን ብሬክ ካረገ ወደታች እንደዚህ ላድርግና በጣም ቀለል እንዲላችሁ እች እንደዚህ እናድርግና አሁን ኦልሬዲ ወደ ላይ ለሚሄድ ሰው ዳይሬክት እንትሪ ከሆነ መግቢያ ሰጥቷል። እዚህ ላይ ያው ዳይሬክት እንትሪ ነው እንትን የምናደርገው። ነገር ግን እችን ብሬክ ካረገልን ጠብቀን አብረን እንሄዳለን። ኮንፈርሜሽን ካገኘን እችን ወደ ታች ብሬክ ካረገለንም አሁን ኮንፈርሜሽን ጠብቀን እንገባለን።
አረ እዚህኛውን ወደ ላይ ከሄደ በኋላ ፌክ አውት አድርጌ እመለሳለሁ ካለ አቅም ካለው ብቻ ይቀጥላል። ካልሆነ ያው ሶሪ ማለት ነው። ስለዚህ ይህም በዚህ በኩል እንየውና ለአንዴና ለመጨረሻ ናስዳክ እናያለን። ናስዳክ ወደ ላይ በፎር አወር ብሬክአውቱ ኮንፊርምድ ሆኗል። ያው እስኪ ከዴይሊ ታይም ፍሬም አንጻር እናየዋለን። ያው ይሄንን ኤሪያ ቫዮሌት እያደረገ ነው ናስዳክ። በጣም ወሳኝ ኤሪያ ነበር ይሄ ኤሪያ። ሶ ሞስት ፕሮባብሊ ፕራይስ አሁን ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ለምን ሁለት ሶስት ነገሮች እዚህ ጋር ሀፕን አድርገዋል። አንድ ትሬንድ ላይን ብሬክ እየተደረገ ነው። ሁለተኛ ሆሪዞንታል ኪ ሌቭሉም ብሬክ እየተደረገ ነው። ሶ ሞስት ፕሮባብሊ ወደዚህ ወደ ብሬክ አውቱ ወይም ፌክ አውት ወዳደረገበት ኤሪያ ከመጣልን እዚህ ኤሪያ ላይ ለወደፊትም ጠብቀን እዚህ ጋር የመግባት ፕላን ይኖረናል ማለት ነው። አሁን ይሄ በጣም ጥርት ያለ ቴክኒካል አናሊሲስ ሰራው እና እዚች ላይ የምትታዘቧት ነገር ምን አለች? ቀለል አድርጌ ኔክስት ማርኬቱን እዚህ ጋር ድረስ እዚች ኤሪያ ላይ ቢመጣልን ብለን ኤክስፔክት እናደርጋለን። ከዛ ውጭ ኧረ አልመጣም ካለ ደግሞ ተመልሶ እዚሁ ሾርት ተርም እዚቹ ጋር ኮንፈርሜሽን ሰጥቶ ወደ ላይ ሊቀጥል ይችላል። እንዳልኳቸው አሁን ብሬክአውት በሚሆንበት ጊዜ ቴክአውት የመሆን እድል ስላለው ጥንቃቄ እናደርጋለን። ቴክአውት መሆኑን ካረጋገጥን ግን ሪቨርሳል ፕራይስ አክሽን ስለሆነ አብረን እንቀጥላለን ብለናል። ስለዚህ ከዊክሊ አንጻር ወደ ላይ መሄድ እንዳለብን ነው የሚጠቁመው። ከዴልታ አንጻርም እንደዛው ነው። 50 ሚኒት ታይም ፍሬም መታችሁ ስትመለከቱ እንደምታዩት ይሄ ትሬንድ ላይኑ ሆሪዞንታል ኪ ሌቭሉን ብሬክ ተደረገ ማለት ነው። ኦልሬዲ ብሬክ ተደረገ። ይሄን ማየት ትችላላችሁ። ይሄን ማየት ትችላላችሁ። ይሄን ማየት ትችላላችሁ። ከኋላ ያለውን ተደጋጋሚ ማየት ትችላላችሁ። ይሄኛውን ማየት ትችላላችሁ። ወደ ኋላም ያሉት ጊዜያቶች እንደዚህ ማየት ትችላላችሁ። አሁን ይሄ ኤሪያ ኦልሬዲ ብሬክ ተደርጓል ማለት ነው። ብሬክ አውቱ ኮንፊርምድ ነው። ያው ሞስት ፕሮባብሊ ከዚህ በኋላ የግድ ወደ ላይ ኤክስፔክት ማድረግ አለብን። ወደ ላይ ኤክስፔክት ማድረግ አለብን። ከመጣ እሱን ይዘን እንቀጥላለን። ካልመጣ እንግዲህ ስቲም የሆነውን እናያለን። ከዛ ይህን ዳታን ያዝና ወደ 50 ሚኒት ወርደን ትንሽ ሪፋይን እናድርገውና እንጨርሳለን። 50 ሚኒት ታይም ፍሬም ያው ባለፈው ስናወራ ታስታውሱ ከሆነ ይህንን ኤሪያ ብሬክ እስኪያደርግልን እንጠብቃለን ተባብለን ነበር። ብሬክ አውት አረገ፣ ሄደ፣ ሪጀክት ተደረገ፣ ድጋሚ ሄደ። ያው ኮንቲኔሽን ኦርደር ፍሎ ከሆነ ከዚህ በኋላ ያሉ ካንድል ስቲኮች በአንድ ካንድል ስቲክ ውስጥ ሆኑ መጥቶ ሜት እየታደረገ እዚህ ጋር ፑሽ አደረገ። ሶ ሞስት ፕሮባብሊ ማርኬት እንደከፈተ ወደዚህ ኤሪያ የመምጣት እድል ይኖራል። እዚህ ኤሪያ ከመጣ ደግሞ ያው በደንብ ወደ ላይ ፑሽ ሊያደርግ የሚችልበት እድል በጣም ሰፊ ይሆናል ማለት ነው። ሶ በዚህ ልክ የዊክሊ ዌቢናራችን መስራት እንችላለን። ሪከርዱ ያው ዩቲዩብ ላይ ስለሚለቀቅና እንዳይበዛባችሁ ከማሰብ አንጻር ጀስት ሪከርዱን እዚህ ጋር ላስቁመውና እናንተ ጋር ግን ጥያቄ ምናምን እንቀጥል።